እዚህ ያለ መዋቅር ጠንካራ ስራ ሰርቶ የትውልድ ስራችንን በተገቢ መንገድ አሻጋሪ እንዲሆን ከወዲሁ ቅድመ ዝግጅት እንዲታረጉ ለማሳሰብ ፈልጋለሁ። 5 የሰነድ ይዘቶች አሉ። እነዚህ 5 የሰነዱ ይዘቶች እጅግ በጣም አስፈላጊ ጠቃሚ የሆኑና ለቀጣይ ዓመቱም የስራ እንቅስቃሴ እንደ ተርኒንግ ፖይንት ሆኖ የሚያገለግሉ ናቸው። የመጀመሪያው በ2018 ዓመተ ምህረት በተማሪ ምዝገባ በጥንካሬና በጥረት የታዩ አፈጻጸሞች ምን ነበሩ? በዚህ ዓመት የተማሪ ምዝገባ አከናውነናል። ስናከናውን የነበሩት ጥንካሬዎች ለስኬታችን ለዓላማችን ከፈለግንበት ቦታ ለመድረስ ሲያግዙንና እንደመደላድል ሆነው ሲያገለግሉ የነበሩ ተግባራት ምን ነበሩ? የነበሩት ጥረቶች ስኬትን ለማምጣት የምንፈልገው ቦታ ለመድረስ እንደ እንቅፋት ሆነው ሳንፈጽማቸው ቀርተን ሲያናቅፉን የነበሩ ተግባራት ምን እንደነበሩ ይዳሰሳል።